እመቤታችን መቼ እንደተጸነሰች ታውቃላችሁ ልጆችዬ? ዛሬ እነግራችኋለሁ። እሺ እንዴት ናችሁ? እኔ ዲያቆን በረከት ነኝ። የዩቲዩብ ቻናል ለቂቲው ነው። ልጆችዬ ዛሬ በሚኖረን የትምህርት ቆይታ ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም ጽንሰትና ስለ እመቤታችን ስለ ቅድስት ድንግል ማርያም ቤተሰቦች በደንብ እነግራችኋለሁ። እስከ መጨረሻው ድረስ የትም መሄድ አይቻልም። ተከታተሉ ጎበዝ። እሺ ልጆችዬ የእመቤታችን የቅድስት ድንግል ማርያም እናትና አባት ቅድስት ሐናና ቅዱስ ኢያቄም ይባላሉ። እናቷ ቅድስት ሐና ትባላለች። አባቷ ደግሞ ቅዱስ ኢያቄም ይባላል። እመቤታችን ቅድስት ድንግል ማርያምን ከመውለዳቸው በፊት እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም ልጅ በማጣት በረጅም ጊዜ ተሰቃይተው ነበር። እነሱ በነበሩበት ዘመን ደግሞ ልጅ አለመውለድ የኃጢአተኝነት ምልክት ተደርጎ ይወሰድ ነበር እና ሰዎች እናታችን ቅድስት ሐና ምን ይሏት ነበር? ልጅ አትወልጂም እያሉ ያሳቅቋት ነበር፣ ያስጨንቋት ነበረ። እናታችን ቅድስት ሐና ዘወትር እግዚአብሔርን ትጠይቀው ነበረ። እግዚአብሔር ግን ፈቃዱ በሆነ ጊዜ እመቤታችን ቅድስት ድንግል ማርያምን ልጅ አድርጎ ሰጥቷቸዋል። እናታችን ቅድስት ሐና እንግዲህ ጎረቤቷ በዝሙት ስራ የምትተዳደር አንዲት ሴት ነበረች። ቅድስት ሐና ወደ ቤተ መቅደስ ስትሄድ አይታት የኔን ልብሶች እሰጥሻለሁ፣ የኔን ልብሶች ለብሰሽ መሄድ ትችያለሽ ስትላት ምን አለቻት? ቅድስት ሐና በኃጢአት ገንዘብ የተገዛ ልብስ ለብሼ ወደ እግዚአብሔር ቤተ መቅደስ አልገባም ስትላት፣ ያቺ ሴት ደግሞ እናታችን ቅድስት ሐናን ይህን ክፋትሽን አይቶ ነው እግዚአብሔር ልጅ የከለከለሽ አለቻት። በዚህ ጊዜ እናታችን ቅድስት ሐና እጅግ ምርር ብላ አለቀሰች። ወደ እግዚአብሔር ቤት ሄዳ አለቀሰች። ስትመለስም እርግቦች ከልጆቻቸው ጋር ሲጫወቱ ተመለከተች። እርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ አቤቱ አምላኬ እግዚአብሔር ሆይ ለነዚህ ፍጥረታት ለነዚህ እርግቦች ልጅ መስጠት የቻልክ አምላክ ሆይ ለእኔ ለልጅህ ልጅ መስጠት ያቅትሃል? እባክህ ማኅፀኔን ክፈትና ልጅ ስጠኝ ብላ አለቀሰች። በዚህ ጊዜ ባለቤቷ ቅዱስ ኢያቄምም ከእሷ ጋር ሆኖ ይጸልይ እግዚአብሔርን ይለምን ነበር። ነሐሴ 7 ቀን እመቤታችን ቅድስት ድንግል ማርያም ከቅድስት ሐናና ከቅዱስ ኢያቄም ተጸነሰች። በነሐሴ 7 ቀን የእመቤታችን የቅድስት ድንግል ማርያምን የጽንሰቷን በዓል ነው የምናከብረው። እናታችን ቅድስት ሐና እመቤታችን ቅድስት ድንግል ማርያምን ከጸነሰቻት በኋላ በጽንሷ ብዙ ሰዎችን ትፈውስ ነበር። እውራን እየመጡ የእናታችን የቅድስት ሐናን ሆዷን እየነኩ ሲተሻሹ አይናቸው ይበራ ነበረ። የታመሙ ሰዎች ይድኑ ነበረ። የአጎቷ ልጅ ሳሚናስ ሞቶ እናታችን ቅድስት ሐና ሐዘኗን ልትገልጽ ወደ ቤት ሄዳ በሳሚናስ አስክሬን ላይ 3 ጊዜ ስትዞር ጥላዋ ሲያርፍበት ያ ሳሚናስ የተባለ የአጎቷ ልጅ ከሞት ብድግ ብሎ እናታችን ብፅዕት ሐና ሆይ ብፅዓት ይገባሻል፣ ሰላምታ ይገባሻል ብሎ አመስግኗት ተመልሶ አርፏል። እናታችን ቅድስት ሐና ይህን ሁሉ ታምራት ታደርግ ነበር እመቤታችን ቅድስት ድንግል ማርያምን ጸንሳ። እናታችን ቅድስት ሐና እመቤታችንን ጸንሳ ይህንን ታምር ስታደርግ አይሁድ ሁሉ ጊዜ ለክፋት የተዘጋጁ ናቸውና ምን አደረጉ? ሊገድሏቸው ፈለጉ ቅዱስ ኢያቄምና ቅድስት ሐና እመቤታችንን ስለጸነሰች ቅድስት ሐና። ስለዚህ ወደ ሊባኖስ ተራራ ሸሹ። የመውለጃዋ ወራት ሲደርስ የእናታችን የቅድስት ሐና የመውለጃዋ ወራት ሲደርስ ወደ ሊባኖስ ተራራ ሸሹ። ወደ ሊባኖስ ተራራ ሸሽተው በሊባኖስ ተራራ ከፀሐይ 7 እጅ የምታበራ መልከ መልካም የሆነች ልጅ ወለዱ። ማንን? እመቤታችን ቅድስት ድንግል ማርያምን ግንቦት 1 ቀን በሊባኖስ ተራራ እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም ወለዱልን። በዛ በሊባኖስ ተራራ ላይ ሆነው ለእናታችን ቅድስት ሐና ንፍሮ አነባበሩ እያመጡ ቶሎ ቶሎ የሚደርሰውን ምግብ እያመጡ ለቅድስት ሐና ይሰጧት ነበር፣ ያቀርቡላት ነበር። በዚህ ነው ግንቦት 1 ከቤታችን ወጥተን ንፍሮ የምንበላው አነባበሩ የምንበላው ውጪ ላይ ቡና አፍልተን የምንጠጣው እናታችን ቅድስት ሐና እመቤታችን ቅድስት ድንግል ማርያምን ለመውለድ ወደ ሊባኖስ ተራራ እንደተሰደደች ስናስብ ነው ማለት ነው ልጆች። እና ግንቦት 1 እመቤታችን ቅድስት ድንግል ማርያም ተወለደች። ከዛም እናታችን ቅድስት ሐናና እመቤታችን ቅድስት ድንግል ማርያም በጣም ይወደዱ ነበር። ቅድስት ሐና በጣም ተወዳት ነበር። 3 ዓመት ሙሉ ከጀርባዋ አውርዳት አታውቅም ነበር። ቅድስት ሐና ግን እመቤታችንን ስትወልዳት ምን ብላ ተስላ ቃል ገብታ ነበረ? ከሰጠኸኝ ልጅ ለአንተ አገልጋይ አድርጌ እሰጣታለሁ ብላ ተስላ ነበር።
ከዛም እመቤታችን ቅድስት ድንግል ማርያም እድሜዋ ደረሰ። ስንት ዓመት ሆናት? 3 ዓመት ሆናት። ልክ 3 ዓመት ሲሆናት ቅዱስ ኢያቄም የእናታችን የቅድስት ሐናና የእመቤታችን የቅድስት ድንግል ማርያም ፍቅራቸው በጣም ልዩ ስለነበረ ለቅድስት ሐና ስዕለት አለብን እንስጣት ብሎ መናገር ፈራ። እንዴት ብዬ ነው የምነግራት ብሎ ተጨነቀ። በዚህ ጊዜ ራሷ ቅድስት ሐና ልክ እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሞላት ባለቤቴ ሆይ ቃላችንን መፈጸም አለብን፣ ልጃችንን ወደ እግዚአብሔር ቤት ወስደን መስጠት አለብን ብላ በነገረች ጊዜ እጅግ ተደሰተ። ከዛም ወደ ቤተ መቅደስ ይዘዋት ሄዱ እመቤታችን ቅድስት ድንግል ማርያም በ3 ዓመቷ። በዛን ጊዜ በቤተ መቅደስ የነበረው አገልጋይ ካህኑ ዘካርያስ ይባላል። ካህኑ ዘካርያስ እመቤታችን ቅድስት ድንግል ማርያምን ተቀበለ። ግን ምን አበላታለሁ ምን አጠጣታለሁ ብሎ ሲጨነቅ መልአኩ ቅዱስ ፋኑኤል ከሰማይ ወረደና እመቤታችንን ብድግ አድርጎ ህብስት ሰማያዊ፣ ጽዋ ሰማያዊ አበላት፣ አጠጣት፣ መገባት። ከዛን ጊዜ ጀምሮ በቤተ መቅደስ እመቤታችን 12 ዓመት ኖረች። መልአኩ እያመጣ እየመገባት እየቀዳች መጋረጃ እየሰራች እየታዘዘች እየተላላከች በቤተ መቅደስ ኖረች ማለት ነው። እናታችን ቅድስት ሐና እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ከገባች በኋላ ህዳር 11 ቀን አረፈች። ባለቤቷ ቅዱስ ኢያቄም ደግሞ በሚያዝያ 7 ቀን አረፈ። የእናታችን የቅድስት ሐናና የአባታችን የቅዱስ ኢያቄም በረከታቸው በሁላችን ላይ ይደርብን። ነሐሴ 7 የእመቤታችን የቅድስት ድንግል ማርያምን የጽንሰቷን በዓል የምናከብርበት በዓል ነው ማለት ነው። ልጆችዬ እንኳን አደረሳችሁ። መልካም በዓል ይሆንላችሁ። ወስብሐት ለእግዚአብሔር። አሜን።